ዲፕሬሽን ውስጥና የመንፈስ ጭንቀት ውስጥ ያለ ሰውን ማለት የሌለብን ነገሮች። አንድ ሰው የመንፈስ ጭንቀት ዲፕሬሽን ውስጥ በሚሆንበት ጊዜ ጨለማ ጎድጓድ ውስጥ ሆኖ እሱ ይጮሃል፣ ነገር ግን ሰው እንደማይሰማው አይነት ስሜት ነው የሚሰማው። ያ ሰው ደግሞ ዲፕሬስ ለመሆን አውቆት ወይንም ሆን ብሎ ዲፕሬስ ለመሆን ፈልጋለሁ ብሎ አይደለም። አንዳንድ ጊዜ አጠገባቸው ያሉት ሰዎች ችግራቸውን አይረዱላቸው። የመንፈስ ጭንቀት ዲፕሬሽን ኢትስ አ ሜንታል ሄልት ኮንዲሽን ነው እና ከብዙ አይነት ችግሮች የሚመጣ ነገር ነው። ለምሳሌ ከበሽታ እንደ ካንሰር፣ እንደ ዳያቤቲክ፣ HIV፣ ጄኔቲክ፣ ሆርሞናል ኢምባላንስ፣ አሰቃቂ ነገር ሲደርስብን ወይንም ሜዲካል ሳይድ ኢፌክት ህይወታችንን አፌክት የሚያደርጉ ሜጀር የሆነ በሽታ ሲደርስብን ፕሬስት ለሆነ ሰው ማለት የሌለብን ነገሮች ወይንም አስተያየቶች። መጀመሪያው ከዚህ ሙድ ውጣ። ለመውጣት አትሞክርም እንዴ? ጀስት ትራይ ሃርድ። መቼውንስ እሱ ቢችል ይወጣ ነበር አይደል? ቺራፕ፣ ነገሩን አታካብድ። ምናልባት ያ ሰው ኬሚካል ኢምባላንስ ጭንቅላት ካለው ወይ ጭንቅላቱ ኬሚካል ኢምባላንስ ከሆነ ደስታ ሊሰማው አይችልም፣ ወዶ አይደለም። ሌላው ደግሞ ዩአር ሰልፊሽ፣ ለራስህ ብቻ ነው እንዴ? ሌላ ሰውን አታስብም? አንተ ከደበረ ሁላችንም መደበር አለበት እንዴ? የሚል አይነት ነገር እንናገራለን። አንዳንድ ጊዜ ያ ሰው ሰልፊሽ ሆኖ ሳይሆን ራሱን ወዳድ ሆኖ ሳይሆን በፊት የሚሰጠው አይነት ታይም አሁን ሊሰጥ አይችልም። ይሄ ደግሞ በጣም ከብዙ ሰው ጋራ ሪሌት ያደርጋል። ያዘንክ አትመስልም፣ ዲፕሬስድ አትመስልም። ዲፕሬሽን ወይንም የመንፈስ ጭንቀት ጭንቅላታችን ላይ አይጻፍም። ዲፕሬስ ነን ብለን አንልም። እንግዲህ እንደውም ብዙ ጊዜ የመንፈስ ጭንቀት ዲፕሬሽን ያለባቸው ሰዎች በፍጹም አያስታውቁም። ስሜታቸውን ለመደበቅ የማያደርጉት ነገር የለም። ያንን የሚያደርጉት ሰዎች በዝቅተኛ አይን እንዳይመለከቷቸው ስለሚፈልጉ ነው። ሶስተኛው ስሜታቸውን ከሌላ ሰው ጋር ማነጻጸር። ኤቭሪዋን ጎስ ትሩ ሃርድ ታይም። አንተ ብቻ ነህ እንደ ችግር ያለብን? ሁላችንም ችግር አለብን። ኦር አከሌን አታየውም እንዴ? እንደዚህ ደርሶበት አሁን እንደዚህ ሆነዋል። እሱን ከሌላ ሰው ጋር ማነጻጸር ወይንም ከራሳችን ችግር ጋር ማነጻጸር። ምክንያቱም ያ ሰው ቢችልበት ቢያቅ በዛን ጊዜ እዛ ውስጥ አይቀመጥም። ዴፊኒትሊ ከዛ ውስጥ ለመውጣት ይሞክራል። ዲፕሬሽን የሆነ ሰው ወይም የመንፈስ ጭንቀት ያለበት በጣም ሴንሲቲቭ ነው። በዛን ጊዜ እሱ በሚኖርበት ለሱ ጭንቀቱ ነው። የውጭ ሰው አቃለው ቢያየው ለዛ ሰው ግን በጣም ትልቅ ነው እና ያ ሰው ስሜቱን ለመደበቅ ሲል እየተደበቀ ሲመጣ ከዛ በኋላ ሌላ ችግር ውስጥ ይገባል ወይንም ራሱን ለማጥፋት ይሞክራል። there's many things people do እና በተለይ አጠገባችን ያሉ ሰዎች ላወቁላቸው። ስለዚህ ዲፕሬስ የሆነ ሰው እንደሌላ ሰው አስብ ወይንም ከዚህ ጨለማ ቦታ የማትወጣ ብለን ፎርስ ማድረግ አንችልም። ምክንያቱም አንዳንድ ጊዜ እንደውም በጣም ብዙ ጊዜ በእጃቸው አይደለም። ሜዲካል ኢሹስ በጣም ነው አፌክት የሚያደርገው የሰው ልጅ ጭንቅላቱ ማለት ነው። ስለዚህ አጠገባችን ኬር የምናደርግላቸው ሰዎች ብዙ ጊዜ በእንደዚህ አይነት ሁኔታ ውስጥ ሲኖሩ ቶሎ ብለን አድቫይዝ እንሰጣለን። ቶሎ ብለን ከዛ ቦታ ወይንም ካሉበት ከጨለማ ቦታ እንዲወጡ እንፈልጋለን። ግን ብዙ ጊዜ እነሱን ከመጥቀም ይልቅ ይጎዳቸዋል።